በአንደኛው ክፍለ ዘመን መጀመሪያ ላይ በመካከለኛው ምስራቅ ሮም ግዛት ስር በነበረች ይሁዳ ከዓለም የተለየ ከቅንጡ ቤተ መንግስት ህይወት የራቀ የግመል ጠጉር የለበሰና አንበጣን አጣፍጦ የሚመገብ አንድ ምስጢራዊ ሰው ተነሳ። እሱ በቤተ መንግስት ያሉትን ነገስታት ያወዛወዘ፣ የሃይማኖት መሪዎችን ያሰጋ፣ እናም አጠቃላይ ህዝቡን ወደ ዮርዳኖስ ወንዝ የሳበ ታላቅ ሰው ነበር፣ ቅዱስ ዮሐንስ መጥምቅ። ስለ ቅዱስ ዮሐንስ መጥምቅ ስናስብ አብዛኞቻችን ትኩረት የምንሰጠው በመጽሐፍ ቅዱስ ወንጌላት ላይ በተጻፉት ታሪኮች ላይ ነው። ነገር ግን ከመጽሐፍ ቅዱስ ውጭ ያሉ ዓለማዊ ታሪክ ጸሐፊዎች ስለ እርሱ ምን ብለው ጻፉ? ዕድሜው፣ የስብከቱ ዘመን እናም አሟሟቱ በዓለማዊ ታሪክ እንዴት ይገለጻል? እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት ልደቱ በሰኔ 30 አንቀጸ ርዕሱ ወይም እረፍቱ ደግሞ በመስከረም 2 የሚከበረው በምን አይነት የታሪክና የስነ ዘመን ማስረጃዎች ላይ ተመስርቶ ነው? በዚህ ጥናታዊ ዶክመንተሪ እነዚህን ጥያቄዎች በጥልቀትና በማስረጃ አስደግፈን እንመረምራለን። ስለ ቅዱስ ዮሐንስ መጥምቅ ሕይወትና ሞት ከመጽሐፍ ቅዱስ ውጭ እጅግ ታላቁን ሰፊውን ታሪካዊ ማስረጃ ያስቀመጠልን የአንደኛው ክፍለ ዘመን አይሁዳዊ የታሪክ ጸሐፊ ፍላቪየስ ጆሴፈስ ወይም ዮሴፍ ወልደ ኮሪዮን ሲሆን እሱም በ94 ኤዲ ገደማ በጻፈው አንቲኩቲስ ኦፍ ዘ ጂውስ ወይም የአይሁድ ጥንታዊያት ታሪክ በሚለው ታዋቂ መጽሐፉ በመጽሐፍ 18 ምዕራፍ 5 ከቁጥር 2 ላይ ስለ ዮሐንስ መጥምቅ በግልጽ ሲጽፍ እንዲህ ይላል። አንዳንድ አይሁዶች የሄሮድስ ሰራዊት መደምሰስ የእግዚአብሔር ፍርድ እንደሆነ ያምኑ ነበር። ይህም መጥምቁ ዮሐንስ በሚባለው ደግ ሰው ላይ ሄሮድስ ስላደረገው በደል የተሰጠ ትክክለኛ ቅጣት እንደሆነ ያምኑ ነበር። ዮሐንስ አይሁዶች መልካም ምግባርን እንዲያደርጉ፣ እርስ በርሳቸው በፍትህና ለእግዚአብሔር በመታመን እንዲኖሩ እናም ወደ ጥምቀት እንዲመጡ ያዝ ነበር። ሄሮድስ ግን የዮሐንስ ታላቅ ተጽዕኖ ህዝቡን ወደ አመፅ ሊያመራ ይችላል ብሎ በመስጋት ከመንቀሳቀሳቸው በፊት እርሱን ማስወገድ የተሻለ እንደሆነ አሰበ። ስለዚህ ዮሐንስን በቁጥጥር ስር አውሎ ወደ ማኬሩስ ምሽግ ላከው፣ በዚያም ገደለው። ይህ የጆሴፈስ ማስረጃ በዓለማዊ ታሪክ ተመራማሪዎች ዘንድ እጅግ ከፍተኛ ዋጋ የሚሰጠው ነው። ምክንያቱም አንደኛ ዮሐንስ እውነተኛ ታሪካዊ ሰው እንደነበር ያረጋግጣል። ሁለተኛ በህዝቡ ዘንድ የነበረውን ታላቅ ተጽዕኖና የነበረውን ጽድቅ ይመሰክራል። ሶስተኛ የተገደለበትን ትክክለኛ ቦታ ማለትም ማኬሩስ የተባለውን ከሙት ባህር በስተምስራቅ የሚገኘውን ኃይለኛ የበረሃ ምሽግ ይጠቅስልናል። ከጆሴፈስ በተጨማሪ በአራተኛው ክፍለ ዘመን የነበረው የታሪክ አባት የሚባለው የቂሳሪያው አውሳቢዮስ ኤክሌሲያስቲካል ሂስትሪ በሚባለው መጽሐፉ የጆሴፈስን ጽሑፍ በመጥቀስ ከወንጌላት ጋር በማነጻጸር የዮሐንስን ታሪክ አጠናክሮታል። በተጨማሪም በ20ኛው ክፍለ ዘመን በቁምራን የተገኙ የሙት ባህር ጥቅሎች ወይም ዴድ ሲ ስክሮልስ እንደሚያሳዩት በዮሐንስ መጥምቅ ዘመን በይሁዳ በረሃ ይኖሩ የነበሩት እስያውያን የተባሉት መንፈሳዊ ማህበረሰቦች ከዮሐንስ አኗኗር ማለትም ከበረሃ ህይወት፣ ከንጽህና ጥምቀት እና ከጽድቅ ስብከት ጋር እጅግ የተቀራረበ ባህል የነበራቸው መሆኑን ያረጋግጣሉ። ይህ የሚያሳየው የዮሐንስ ስብከት በዘመኑ በነበረው ማህበራዊና መንፈሳዊ ሁኔታዎች ውስጥ እውነተኛ ታሪካዊ መሰረት ያለው መሆኑን ነው። አሁን ደግሞ ወደ ጥናታችን ዋና ጥያቄዎች እንለፍ። ቅዱስ ዮሐንስ ስንት ዓመት አስተማረ? ሲሞትስ ዕድሜው ስንት ነበር? በሉቃስ ወንጌል ምዕራፍ 3 ከቁጥር 1 እስከ 3 ላይ እንደተጠቀሰው ዮሐንስ ማስተማር የጀመረው በጢባሪዎስ ቄሳር ዘመነ መንግስት በ15ኛው ዓመት ነበር። ይህ በታሪክ አቆጣጠር ከ28 እስከ 29 ዓ.ም ባለው ጊዜ ውስጥ ይሆናል። የአይሁድ ስርዓትና የካህናት ሕግ እንደሚያዘው አንድ ሰው ለህዝብ አገልግሎትና ለካህንነት የሚበቃው በ30 ዓመቱ ነበር። ኦሪት ዘኍልቍ ምዕራፍ 4 ቁጥር 3 ላይ እንደምናገኘው ዮሐንስም የካህኑ ዘካርያስ ልጅ በመሆኑ አገልግሎቱን የጀመረው በ30 ዓመቱ ነበር። ታሪካዊና ስለ መለኮታዊ ምርምሮች እንደሚያሳዩት ቅዱስ ዮሐንስ መጥምቅ በነጻነት ያስተማረበት ጊዜ አጭርና የተቀጣጠለ ነበር። በግምት ከ6 ወር እስከ 1 ዓመት ሲሆን ኢየሱስ ክርስቶስን አጥምቆ ካሰናበተና ምስክርነቱን ከሰጠ በኋላ የሄሮድስን በደል የወንድሙን ሚስት ሄሮድያዳን ማግባቱን በመገሰጹ በሄሮድስ ታሰረ። በእስር ቤት ለብዙ ወራት ከ6 እስከ 1 ዓመት ከተቀመጠ በኋላ በልደቱ ቀን በተደረገው ድግስ ምክንያት በሰሎሜ ዳንስና በሄሮድያዳ ተንኮል አንገቱ ተቆረጠ። ስለዚህ ቅዱስ ዮሐንስ መጥምቅ ያገለገለውና ያስተማረው በጠቅላላ ለ1 ዓመት ከ6 ወር ገደማ ሲሆን በሰማዕትነት ሲያርፍ ዕድሜው ልክ 31 ዓመት ከ6 ወር ነበር። አሁን ደግሞ ወደ እጅግ ጥልቅና ማራኪው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን አቆጣጠርና የታሪክ ማስረጃ እንመጣለን። ለምን የቅዱስ ዮሐንስ ልደት በሰኔ 30 ይከበራል? ማስረጃውስ ምንድን ነው? የልደቱ መጽሐፍ ቅዱሳዊና ታሪካዊ መሰረት በሉቃስ ወንጌል ምዕራፍ 1 ላይ ይገኛል። መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ባበሰራት ጊዜ እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው። ይህ የመጽሐፍ ቅዱስ ቃል በቅዱስ ዮሐንስ እና በጌታችን ጽንሰትና ልደት መካከል
መካከል 6 ወር ወይም 180 ቀናት ልዩነት እንዳለ በግልጽ ያረጋግጥልናል። ኤልሳቤጥ ቅዱስ ዮሐንስን የጸነሰችው በመስከረም 26 አካባቢ ሲሆን ካህኑ ዘካርያስ በቤተ መቅደስ ካጠነበት ጊዜ በኋላ ይሆናል። ከዚህ ቀን ጀምሮ እስከ እመቤታችን ብስራት ቀን መጋቢት 29 ድረስ ሲቆጠር ልክ 6 ወር ሙሉ 180 ቀናት ይሞላል። ቅዱስ ዮሐንስ ከተጸነሰበት መስከረም 26 ጀምሮ ሙሉ የ9 ወር የእርግዝና ጊዜ ሲቆጠር የሚወለደው በሰኔ 30 ይሆናል። ጌታችን ከተጸነሰበት ከመጋቢት 29 ጀምሮ 9 ወር ሲቆጠር ደግሞ በታኅሳስ 29 የጌታችን ልደት ይሆናል። በዚህም መሰረት በቅዱስ ዮሐንስ ልደት ሰኔ 30 እና በጌታችን ልደት ታኅሳስ 29 መካከልም ቢሆን ልክ የ6 ወር ወይም የ180 ቀናት ሙሉ ልዩነት አለ። ይህም በመጽሐፍ ቅዱስ የተጻፈውን ትንቢታዊና ታሪካዊ እውነት በከፍተኛ የሥነ ዘመን ቀመር ያረጋግጣል። የቅዱስ ዮሐንስ መጥምቅ አንገት የተቆረጠበትና በሰማዕትነት ያረፈበት ቀን በመስከረም 2 የሚከበርበት ታሪካዊ ማስረጃ በመጽሐፈ ስንክሳርና በጥንታውያን የእስክንድርያና የኢትዮጵያ ቤተክርስቲያን ታሪክ መዛግብት ተመዝግቧል። ሄሮድስ አንቲጳስ የልደቱን ቀን ያከብር የነበረው በሮማውያንና በአይሁዳውያን የዘመን መለወጫ ወቅት አቅራቢያ ነበር። ቅዱስ ዮሐንስ የተሰዋው በዚሁ በሄሮድስ ልደት ድግስ ላይ በመሆኑ ቀኑ ከአዲሱ ዓመት መባቻ መስከረም 1 ቀጥሎ ባለው ሁለተኛ ቀን መስከረም 2 ላይ ይውላል። ስለዚህ ቤተክርስቲያን መስከረም 2 ቅዱስ ዮሐንስ አንቀጸ ርዕሱ ወይም ሰማዕትነት የተቀበለበት ቀን ብላ ዘውትር ስታከብረው ትኖራለች። ቅዱስ ዮሐንስ መጥምቅ በታሪክ ውስጥ የነቢያት መደምደሚያ፣ የሐዋርያት መጀመሪያ፣ የሰማዕታት አለቃ እና የመንገድ ጠራጊ በመሆን የሚታወቅ ታላቅ ሰው ነው። ከመጽሐፍ ቅዱስ ውጭ ያለው የፍላቪየስ ጆሴፈስ ታሪካዊ ምስክርነት፣ የሙት ባህር ጥቅሎች ግኝትና የጥንታውያን አበው የታሪክ መዛግብት እንደሚያረጋግጡት ዮሐንስ በአንደኛው ክፍለ ዘመን ይሁዳን ያንቀሳቀሰ እውነተኛ ታሪካዊ ሰው ነው። ለ31 ዓመት ከ6 ወራት በምድር ላይ የኖረው ለ1 ዓመት ከ6 ወር ገደማ በኃይልና በጽድቅ ያስተማረው ይህ ታላቅ ጻድቅ ልደቱ በሰኔ 30 ሰማዕትነቱ ደግሞ በመስከረም 2 ተከብሮ ለዘላለም ሊታሰብ ይኖራል። እርሱ በእውነት በበረሃ ውስጥ የጮኸ የጽድቅን መንገድ ያቀና እናም ለሰማያዊ ንጉሥ መንገድ የጠረገ የታሪክና የእምነት ብርሃን ነው። ውድ የእውነት ፈለግ ቤተሰቦች እስካሁን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ። ለሌሎችም እንዲደርስ ይህንን ቪዲዮ ላይክ፣ ሼር በማድረግ የድርሻችሁን ተወጡ። በቀጣይ ቪዲዮ እንድሰራላችሁ የምትፈልጉት ርዕስ ካለ በኮመንት ላይ ያሳውቁኝ። እስከዛው በደህና ቆዩ።